ሰላም አለይኩም ወራህመቱላህ ያ አህባብ። ይሄ እንግዲህ የምታዩት ቤቴል ሃኒ ካፌ አካባቢ የምትገኘዋ አነስተኛ ሴንተራችን ናት። እዚህ ሴንተር ላይ ብዙ አይነት አገልግሎቶች ይሰጣሉ። ያው እንደምታዩቸው የተለያዩ የሆኑ ኢሴንሻል ኦይሎች፣ መድኃኒታማ የሆኑ ቅመማ ቅመሞች፣ ኸርባሎች እነዚህ ለተለያዩ ጤና የሚጠቅሙ ሆኖ ስላገኘናቸው እነዚህን በሴንተራችን በአቅርቦት መልኩ አዘጋጅተናል ማለት ነው። እና እዚህ የምታዩቸው ከዚህኛው ከአንደኛው በስተቀር ሁሉ ነገር ሚክስድ የሆነ አይደለም። ኢሴንሻል ኦይሎች ናቸው፣ ለብቻ ለብቻ የተዘጋጁ ናቸው። ብዙ ጊዜ አንዳንድ መድኃኒቶች እርስ በርሳቸው ከቀላቀልናቸው መድኃኒትና ተቀላቅሎ ሲቀመጡ መድኃኒት መስጠት ወይ ደግሞ ውጤት የማምጣት እድላቸው እየጠበበ ይመጣልና ለዛ ነው ማንኛውም ነገር እኛ ስናዘጋጅ ለብቻ ጠቢዒ ነው የምናዘጋጀው። ሙረከዝ አይደለም፣ ሙረከዝ ነው እንጂ ሙረከብ አይደለም። ሙረከዝ ማለት ራሱ ችሎ የተቀመጠ ነው። ሙረከብ ከተባለ ደግሞ ተቀላቅሎ የተቀመጠ ማለት ነው። ኢንሻአላህ ከዚህ ለምሳሌ ቢጀምር ይሄ የጤና አዳም ዘይት ነው። በተለያየ መልኩ ከሻይ ጋር የምንጠቀመው እንችላለን። እንደዚሁም ደግሞ በመቀባትም እንጠቀመው እንችላለን። በጣም ብዙ ጠቀሜታ አለው ማለት ነው። ኢንሻአላህ አንድ በአንድ ሌላ ጊዜ እናብራራዋለን። ይሄ ደግሞ እንትን ነው የሰሊጥ ዘይት ነው። የሰሊጥ ዘይት እንግዲህ እንደ ሰንስክሪን ማገልገል ይችላል። በጣም ኦርጋኒክ ነው፣ ጉዳት የለውም። ሴቶች በተለይ ቀን ተቀብተውት ቢወጡ የተሻለ ውጤት ያገኛሉ። እንትን ላይ ይሄ ኮስሞቲክስ ላይ ሄደው ከሚገዙት ሰንስክሪን እጅግ በጣም የላቀ ነው። ስለዚህ ጉዳት ከማምጣትም አንጻር ምንም ዜሮ ሪስክ ስለሆነ ይሄን ቢጠቀሙ እመክራለሁ ማለት ነው። ሌሎች ምንድነው ይሄ ፐምፕኪን ይባላል። የዱባ ፍሬ ዘይት ነው። ፀጉር በጣም ያፋፋል። በተለይ ፀጉራቸው የሚሳሳ ሰዎችን ደግሞ እንደ አዲስ የሚያበቅልበት ሁኔታ ነው ያለውና ደንበኞቻችን እጅግ በጣም ይወዱታል፣ ይሞክሩታልም። በጣም ፀጉራቸውን ይመልስላቸዋል ወደ ነበረበት ሁኔታ ማለት ነው። ሌላ ኢሴንሻል ኦይል እዚህ ውስጥ ያለው ይሄኛው እንኳን የተቀላቀለ ነው። ይሄ ብዙ ጊዜ ቆዳ ችግር ያለባቸው ሰዎች ተዘጋጅቶ የተቀመጠ ነው። ብዙ አይነት የቆዳ ችግሮች ያለባቸው ሰዎች አሉ። በጣም ጠቀሜታ ያለው ነገር ነው። ቆዳን ከነበረበት ችግር በከላይ ያሉ ውስጥ ያሉት ደም ስሮችን ሁሉ በመከፋፈት በጣም ጤናማ እንዲሆንና ኖሪሽድ እንዲሆን የሚያደርግ መድኃኒት ነው። ይህን እንኳን እኛ ራሳችን ሚክስ አድርገን ያስቀመጥነው ነው ማለት ነው። በተጨማሪ አንዳንድ መድኃኒታማ የሆኑ ኸርባሎች አሉን። መድኃኒታማ የሆኑ ቅመማ ቅመሞች፣ ለምሳሌ ይሄ አሁን ሸመር ይባላል። በጣም ጠቃሚ ነው ለኩላሊት፣ ለሆድ ህመም የመሳሰሉ ነገሮችን የሚጠቅምበት ሁኔታ ነው ያለው። ይሄ ሮማን ነው። ሮማን ዱቄቱ ነው። ለጨጓራ በሽታ እጅግ በጣም ጠቀሜታ አለው። ለኩላሊት ታማሚዎች እጅግ በጣም የሚያስፈልጋቸው ፕሮዳክት ነው። ስለ ሮማን እንግዲህ በጣም ብዙ ቪዲዮዎች ሰርቻለሁኝ። ወራቤ ቲዩብ ላይ ገብታችሁ ማየት ትችላላችሁ። እንደዚሁም የኔ ቲዩብ ላይ ታገኙታላችሁ። በተጨማሪም ቲክቶክ ፔጅን ወደኋላ ዞር ብላችሁ ታገኙታላችሁ ማለት ነው። ይሄ ሮዝ ወተር ነው። ይሄ ሮዝ ወተር እንግዲህ የጽጌረዳ ውሃ ነው። ለጨጓራ በጣም ጠቀሜታ ያለው ነገር ነው። ሌላ በሴንተራችን አገልግሎት የሚሰጠው የዋግምት አገልግሎት ይሰጣል። እንደዚሁም ይሄ የዋግምት እቃ ነው፣ እኛ ጋር በስፋት ይገኛሉ። ስቴዎች ሌሎች ፕሮዳክቶችም አሉን። ኢንሻአላህ ቀስ በቀስ ሁሉንም እናስተዋውቅ ይሆናል። አድራሻችን ሃኒ ካፌ ጋር ቤቴል ዳሽን ባንክ ያለበት ህንፃ ከስሩ ነው ያለው። እዛ መታችሁ እነዚህን ፕሮዳክቶች ልታገኙ ትችላላችሁ። ኢስላሚክ ሜዲሲንን ማሳደግ አለብን። ኢስላሚክ ሜዲሲን እንግዲህ በጣም የተሟላ ነው። በሁሉ ነገር ሪች ነው። ኢቨን በሰርጂካል ፓርቱ ፊዚካሊ በማከም መልኩ እንደገና ደግሞ ክሮኒክ የሆኑ በሽታዎችን ከማጥፋት አንጻር ኢስላሚክ ሜዲሲን በጣም ትልቅ ደረጃ ላይ የደረሰ ነው። ግን እየተጠቀምንበት አይደለም እና በተለይ በሀገራችን እስቲ ምሁራን በተለይ በሜዲሲን ላይ እውቀቱ ያላችሁ ሰዎች፣ ፋርማሲ ላይ እውቀቱ ያላችሁ ሰዎች ኢንሻአላህ አንድ ላይ እዚህ ፍላጎት ካላችሁና ከኔ ኮንታክት ብታደርጉኝ አንዳንድ አይዲያዎች አሉኝ። በዛ ዙሪያ ማውራት እፈልጋለሁ። ምንድነው ፋርማኮ ኢንዱስትሪ እንግዲህ ብዙ ስራዎች እየሰራ ነው። በሽታዎችን አፍኗል። ባለሙያዎችም ያሰለጥነው እሱ ነው። ልክ በዛ ደረጃ ኢንሻአላህ ኢስላሚክ ሜዲሲን ብናሳድገው ለኡማው ለዓለም ማህበረሰብ መፍትሄ መሆን እንደሚችል ምንም ጥርጥር የለውም። አሁን ካለው ትሬንድ በበለጠ መልኩ ማለት ነው። ታላላቅ በሽታዎች ክሮኒክ ዲዚዞችን የማይጠፉበት ምንም ምክንያት አይኖርም። ምክንያቱም አላህ ረሱል ሰለላሁ ዐለይሂ ወሰለም ማ አንዘለ አላሁ ዳአን ማንኛውም በሽታ አላህ አላወረደም ኢላ አንዘለ መዐሁ ደዋ
ከነ መድኃኒት ነው አላህ ያወረደው። ኤኒ መድኃኒቶች ኤኒ በሽታዎች ለእያንዳንዳቸው አላህ ሱብሓነሁ ወተዓላ መድኃኒት አወርድላቸዋል። ፈዓሊመ መን ዓሊመሁ ወጀሂለ መን ጀሂለሁ፣ ያወቀው ያውቀዋል፣ ያላወቀው አያውቀውም ብለዋል ማለት ነው ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ይህንን እውቀት በማዳበርና ትልቅ ደረጃ በማድረስ አይኖ ኢቲካሊ ወይ ደግሞ ለሙያችን በተለይ የጤና ሙያ ላይ ያለን ሰዎች ሙያችን ላይ ፓተንታችን ላይ ወይ ደግሞ ፈቃዳችን ሊያስነጥቅ በሚችል መልኩ ነው ያለው በእርግጥ። ስለዚህ እሱ እንዳለ ሆኖ ኢንሻአላህ ጎን ለጎን ለዲናችን መስራት ስላለብን መስዋዕትነት ከፍለን ማሳደግ አለብን። ኢስላሚክ ሜዲሲን በተለያየ መልኩ መጥቷል። ሐታ ቁርአን ራሱ ሩቅያ ብቻውን መድኃኒት ነው። ወይነዝሉ ሚነል ቁርአኒ ማ ሁወ ሺፋ፣ ቁርአን ራሱ ሺፋ ነው ብሏል አላህ ሱብሓነሁ ወተዓላ። ስለዚህ ይህን ብቻ በመያዝ ብዙ ነገሮችን በሽታዎችን ሊያጠፋ እንደሚችል እንደዚህም በቁርአን የተጠቀሱ ብዙ የሆኑ መድኃኒቶች አሉ። ረሱል ሰለላሁ ዐለይሂ ወሰለም አብዝተው ስለ መድኃኒት ነግረውናል። ሰሐባዎች ተጠቅመዋል፣ አኢማዎች ተጠቅመዋል። ሐታ እነ እብን ሲና እንግዲህ መነሻቸው ምንድነው? የኢስላሚክ ሜዲሲን ነው ወይ ደግሞ ሱና የሆኑ ሜዲሲኖች ናቸው። ግን እነ ሂፖክራተስ ሁሉ አስተማሪ እንደነበሩ የምናውቀው ነገር ነው። እና ሱብሃንአላህ ኢስላሚክ ሜዲሲን ብናሳድግና ትልቅ በዩኒቨርሲቲ ደረጃ በኮሌጅ ደረጃ እንደዚሁም ደግሞ ፓተንቶችን አዘጋጅቶ በመስጠት ኢጃዛ በመስጠት ብዙ ባለሙያዎች ማፍራት የምንችልበት መንገድ ስላለ ይህም በተመለከተ አንዳንድ እንቅስቃሴዎች ያደረግን ነው። በእኛ ሴንተር ላይ አሁን ትሬኒንጎች እንሰጣለን፣ ባለሙያዎች እናፈራለን። በተለይ በሕክምና ሙያ ላይ ያሉ ሰዎች ቴራፒስቶች፣ ነርሶችን፣ ጂፒ ኢቨን ሰርጅን ላይ እና የተለያየ ፋርማሲስቶችን የተለያዩ ትሬኒንጎች ኢስላሚክ ሜዲሲን በተመለከተ ትሬኒንግ እኛ ሴንተር ላይ እንሰጣለን። ሌላ ይሄ ለጀማሪው የሚሆን ነው። በተጨማሪም ደግሞ ላይቭ ላይ ብዙ ጊዜ ከ4 ሰዓት ተኩል ጀምሮ እስከ 5 ሰዓት ተኩል ያለችዋ ላይቭ ላይ በመግባት አንዳንድ ውይይቶች እናደርጋለን። ስለዚህ የጤና ባለሙያዎች እዚህ ላይቭ ላይ በመገኘት አንዳንድ ሀሳቦቻቸውን እንድታቀርቡን፣ ልምዳችሁን እንድታከፍሉ እንፈልጋለን እና ከ4 ሰዓት እስከ 5 ሰዓት ባለው እስከ 4 ሰዓት ተኩል እስከ 5 ሰዓት ተኩል ባለው ሁላችሁም እንድትገኙልን እና ቲክቶክ ላይ እንድትገቡልን ቤት ስለከፈትን መልእክቴን አስተላልፋለሁ፣ ጥሬን አቀርባለሁ። በዚህ አጋጣሚ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።